ሰላም ለእናንተ የሆነ ፕሮግራማችን ተከታታዮች የመዳን ቀን የተሰኘው ሳምንታዊ ቴሌቪዥን ፕሮግራማችን ነው። እንደምን ሰንብታችኋል? ዛሬ ደግሞ ካለፈው ሳምንት የሚቀጥለውን የወንድማችን የሐዋርያ ሀብታሙን ምስክርነት ይዘንላችሁ ቀርበናል። እስከ መጨረሻው ድረስ ተከታተሉ። ጌታ ይባርካችሁ። ሰዎች ቤት ውስጥ እየሄዱ ስፈውስ ያኔ ደግሞ መድኃኒት የሚውጥ ሰው እኔ አስጥለው ነበር። ኢየሱስ ክርስቶስ ጌታ ሆኖ ባለበት ዘመን እንዴት አንተ ታብሌት ትውጣለህ እያልኩ የሰዎችን መድኃኒት እየቀማው እየወረወርኩ አሁን አልወረውርም። ያኔ ግን ከፍለው ያመጡትን ገንዘብ ከፍለው የተሰጣቸው መድኃኒት እኔ በካልቾ እየመታሁ እየተፈወሱ እያመኑ እየዳኑ ገና ልጅ ሆኜ ነገር ግን የሰዎችን ትዳር እያማከሩ ለምን እንዲህ ታረጋለህ? ለምን እንዲህ አታደርግላትም? እንዴት እንደዚህና እንደዚህ አድርጊ፣ ባልሽ ትሪት እንዲያረጋግሽ እንዲህ አድርጊ፣ ባልሽን ትሪት በጣም ታላላቅ ነገሮች መናገር ጀመርኩኝ። ሳገለግል ሰዎች በቃ ያሉበትን እስካያውቁ ድረስ መቀጣጠል ጀመሩ። መንገድ ላይ ሰው ሰላም ስል ሊወድቅብኝ ሁሉ እየደገፍኩ እውነቴን ነው የምነግርሽ። የእግዚአብሔር ክብር በጣም መጣ። በጣም ልዩ በጣም ለየት ያሉ ክብሮች መገለጥ ጀመሩ። ሌሎችም ጓደኞች የነበሩ የወጣቶች አገልግሎት ላይ እነሱ መንቀሳቀስ ጀመሩ። በዚህ ጊዜ ከተማዋ ላይ ያሉ ወጣቶች መጉረፍ ጀመሩ። ለየት ያለ ነገር ነው የሚደረገው፣ ለየት ያለ ነገር ነው የሚሆነው። ስለዚህ ለየት ያለ ስለሆነ በታላላቆችና በታናናሾች መካከል ክፍተት ፈጠረ። ታላላቆቹ አይቀበሉትም። በጣም ታላቅ ችግር ተፈጠረ። ምንድነው? የእግዚአብሔር እሳት መሆኑን ተረድቶ የእግዚአብሔር እሳት መሆኑን የእግዚአብሔር ቅባት የእግዚአብሔር ኃይል መሆኑን ተረድተው ተተኪ እንደሚያመጣና በወጣቶች ላይ ትልቅ ክብር እንደሚያመጣ ተረድቶ አቅፎ የሚመክረንና በቀን ያለሁላቸው የሚል ጠፋ። በምትኩ በቃ መኮርኮም ሆነ። እኛም ደግሞ ወጣቶች ስለሆንን በትክክል እንዲህ ነው ብሎ ማስረዳት ሳይሆን መተበት ሆነ። እኛም ማስረዳት አልቻልንም። እነሱ ደግሞ ይሄን እሳት እንደምንም ብለን እዚሁ ቤተክርስቲያን እዚሁ ህዝቡ መካከል እንያዘውና ይስፋ ማለት አልተቻለም። አስቆሙ። በዚህ ጊዜ በቃ እንደዚህ ሲሆን እኔ ኮምፕሊትሊ ለብቻዬ መንቀሳቀስ ጀመርኩ። ያው ዱላው አለ፣ ምኑ አለ፣ የሚያደክምሽ ነገር አለ፣ የተሳሳተ ነው መባሉ አለ። ደግሞ አንድ ለየት ያለ ነገር ሲመጣ በፍጥነት ስህተት ነው የሚባለው። በእርግጥ ስህተት የሆኑ ነገሮች አሉ፣ ግን ስህተት ሳይሆኑ ለየት ያሉ ነገሮችን መርምሮ መቀበል የቤተ ክርስቲያን ፋንታ ነው። በወጣቶች ላይ አንድ ክብር ሲገለጥ ያንን ተንከባክቦ፣ ምክንያቱም አሁን በዚህ ዘመን የሚረብሽም እኮ ወጣት ጠፋ አይደል? መገለጥ አለኝ ተነቃቃው ብሎ የሚረብሽም የለም እኮ ወጣቱ ሌላ ቦታ አይደለም። ያ ብርቅ ነበር ማለት ነው። እንደዛ ተገለጠልን በራልን ብለው የሚነቃቁና የሚናገሩ ወጣቶችን በደንብ መያዝ፣ እሳቱን ማቆየት፣ እየመከሩ ጥፋት አይኖርም አይደለም። በቃ የእንቅስቃሴ የህይወት ስህተት የንግግር ስህተት ሊኖር ይችላል። ነገር ግን ያንን ከበር አድርጎ አቅፎ ማስተካከል መቻል እንዴት ትልቅ ነገር ነው። እኔ አሁንም የምለው ምንድነው በቤተ ክርስቲያን ወጣት ተተኪዎች እንዲኖሩ በውስጣቸው የሚንቀሳቀሰውን ጸጋና በውስጣቸው የሚንቀሳቀሰውን ቅባት ጠብቆ እነሱን አቅፎ ችግራቸውን አስወግዶ ማስቀጠል ከተቻለ ምድራችን ብዙ ሪሶርስ አለ። እግዚአብሔር ይባረክ። እና በዚያ ሁኔታ እኔ በቃ ለብቻዬ መንቀሳቀስ ጀመርኩ። ጸልያለሁ፣ ሰዎችን ይዤ ጸልያለሁ። ይሄ ደግሞ በጣም ክፍተት ይፈጥራል። ክፍተቱን እያጎላው ይሄዳል። እንደነገርኩሽ የማታ እዛም ባህር ዳር አዲስ አበባ ማር ነበር ብዬሻለሁ። እዛም ቀጠልኩኝ። ማትሪክስ አይመጣልኝ ቀር፣ ምክንያቱም አላጠናም ነበር። በሁለተኛው እንደምንም ወስጄ 2.2 ሲመጣልኝ ባህር ዳር ዩኒቨርሲቲ የማታ ጀመርኩ። አሁን በግርግሩ መደበቂያ መሆኔ ማለት ነው። ይገርማል። እንዲህ በቃ በየቤቱ ማገኛቸውን ሰዎች እያገለገልኩ መማር ጀመርኩ። ያ ተደፍኖ የነበረውን ጭንቅላቴን እግዚአብሔር መክፈት ጀመረ። አሜን። በጣም ጥሩ ውጤት ማምጣት ጀመርኩ። ከባህር ዳር ግራጁዌት ሳደርግ ቀጥታ ወደ አዲስ አበባ መጣሁ። ምክንያቱም የፍርድ ቤት ኬዙ ተዘግቶ ነበር። የፍርድ ቤት ኬዙ ደግሞ የተዘጋው በመዝጊያው ቀን አይደለም፣ በፍርድ ቀን ወይ በብይን ቀን አይደለም። መሀል ላይ ዝም ብሎ በቀጠሮ ስገባ እውነቴን ነው የምነግርሽ። ምክንያቱም መከላከያ ምን ብዙ የሚባሉ ነገሮች አሉና እግዚአብሔር ያን ያስታውሳለሁ። መዝሙር ሰጠኝ። ሰልፉ የማን ነው? የእግዚአብሔር ነው የሚል የሳሙኤል ቦርሳሞ መሰለኝ
ሰልፉ የማን ነው? የእግዚአብሔር ነው የሚል መዝሙር ማለት ነው። ብዙ ጊዜ ቆጭ ነበር። ምክንያቱም እኔ በጌታ ሳልሆን የሰራሁት ወንጀል ስለሆነ ጌታ ጣልቃ አይገባም እላለሁ። ያሳደገኝ ሰው ደግሞ ምልሽ ሁሉ ነገርህን ጌታ ተረክቧል፣ የድሮም ይሁን የሆኑም ይሁን ጌታ ያገባዋል፣ ጣልቃ ይገባል ይለኝ ነበር። ከዛ በኋላ በመሀል እንደ ቀጠሮ ገባን። ተነበበ ብዙ ነገር። እንግዲህ ብዙ የሚባሉ ነገሮች አሉ። ከዛም በኋላ ከብዙ ፕሮሰስ በኋላ ብይን ፍርድ ተብሎ ነው ነገር የሚያልቅ። በመሀል ዝም ብሎ በመሀል አነበበና እንደዚህ አድርጎ ሲባል በጣም ብዙ ሲተነተን እየፈራው ሲሄድ ሰልፉ የማን ነው? የእግዚአብሔር ነው የሚለው መዝሙር በውስጥ እየደመቀ ልክ አንብቦ ስለዚህ ፋይሉን ዘግተን ወደ መዝገብ ቤት ልከናል በነጻ። ሃሌሉያ እግዚአብሔር ይባረክ። አሜን። ከዛ በጣም ተደነኩ፣ በጣም ገረመኝ። በዚያ ተቋጨ። ስለዚህ የፍርድ ቤት ምናምን ጣጣ ስለሌለብኝ በነጻ መንቀሳቀስ ይችላል። ባህር ዳር ዩኒቨርሲቲ ግራጁዌት ሳረግ ቀጥታ ወደ አዲስ አበባ መጣሁ። ወደ አዲስ አበባ መጥቼ እየሰራው ማገልገል ጀመርኩ። መምህር ሆንኩ። ይገርማል። መምህር ሆንኩ። እያስተማርኩ ስራ እየሰራሁ ብቻ ሳይሆን 6 ኪሎ ዩኒቨርሲቲ እንደገና ፊልድ ቀየር አድርጌ ጆይን አረግ። የማታ ቀን እየሰራሁ ኤክስቴንሽን ማለት ነው። በቃ አእምሮዬን ከፈተው እግዚአብሔርም። በዚህ ያገለግላለሁ። ብዙ ድንቅ ነገር ይሆናል። እንደገና አእምሮዬን ከፍቶት አንዳንድ ሴሚስተሮች ላይ ፎርም ማመጣባቸው ጊዜዎች ነበር። እግዚአብሔር ይባረክ። ትምህርቱም አልቀረም። ምክንያቱም እግዚአብሔር አሁን ማስተርስ ላይ አድርሶኛል። እግዚአብሔር ቢፈቅድ እንግዲህ ፒኤችዲ እንቀጥላለሁ። በሊደርሺፕ ማስተርስ አግኝቻለሁ። ኢየሱስ ክርስቶስ ጌታ ነው። እና እንደዚህ እያልኩ እግዚአብሔር አሻገረኝ። ቀጠልኩ። ዲግሪዬን እንደጨረስኩ ወደ ባህር ዳር ነው የተመለስኩት። ባለቤቴን ያገኘኋት እዛ ነው። ኦኬ። ምክንያቱም እዚህ አዲስ አበባ እየኖርኩኝ ለማግባት በጣም ፈልግ ነበር እና እግዚአብሔር ዘጋጋው። እንደው እቺ ተሆነነ ብዬ ሰው ስቀርብ ይዘጋዋል። ይገርማል። እሷ ነበረች። አዎ። እና እንዴ ጌታ ሆይ ኤጲስቆጶስ እኮ የአንድ ሚስት ባል ይሁን ይላል። ካላጋባኸኝ ካልዳርከኝ አላገለግልህም ብልህስ ምናምን እላለሁ። ለማግባት ራርቶልኝ እንዲያጋባኝ ዝም። በኋላ አስታውሳለሁ በ2000 ዓመተ ምህረት ነው ግራጁዌት ያደረኩትና ነሐሴ አካባቢ ወደ ባህር ዳር ሄድኩ። ከአዲስ አበባ ወደ ባህር ዳር እና እዛ ሄጄ አስታውሳለሁ አንድ ቀን ወክ አረጋለሁ እና በርቀት ከአንድ መስሪያ ቤት ውስጥ ስትወጣ አንድ ሴት አየሁ። ከኋላ ሩቅ ነው። ልክ አየኋትና እቺ ሚስቴ ብትሆን አልኩኝ። ከዛ በኋላ ፈጥኜ ደረስኩብና በቀኙ አለፌ ዞር ብዬ ሳያት ፈገግ አለች። ከዛ ስትስቅ አስታወስኳት። ታላላቅ እህቶቿን አውቃለሁ። አንቺ የቤት እህት ነሽ እንዲህ አልኳት። አዎ፣ አንተን ግን አላስታውስም አለች። በቃ አድጋለች፣ ትልቅ ሆናለች። እንዲህ እየሄድን ወክ እያደረግን እያለ ለመጀመሪያ ጊዜ እንግዲህ ሰው ሻይ እንጠጣ ስትል ማለት ነው ሻይ እንጠጣለች። ከዛ ቁጭ ብለን ካፌ አወራን። ስናወራ እኔ አንድ ነገር ነው ያልኩት፣ እቺን የመሰለች ልጅ ከየት ተገኘች? እሷም ደግሞ ይሄን የመሰለ ሰው አሁን ስትናገር ኢየሱስን አየሁት አለች። እግዚአብሔር ይባረክ። እሷም በጌታ ነች። እሷም በጌታ ናት። አሜን። ከዛ ነው እንግዲህ ከፕሮሰስ በኋላ ከአመት ተኩል በኋላ ተጋባንና እኔም ድሮ የነበሩትን ክፍተቶች ከቸርች ጋር የነበሩትን ክፍተቶች ተቀራርበን ተነጋገርን። ክፍተቶችን ፈታንና ሙሉ ጊዜን ሰጠው። አሜን። ሙሉ ጊዜን ሰጥቼ ያገለግል ነበር። እግዚአብሔር ይባረክ። ከዛ እያገለገልኩ እያለ ከባድ ድምጽ መምጣት ጀመረ። የመጣ ሁሉ ነብይ ውጣ ከዚህ ሀገር ይለኛል። ውጣ ከዚህ ሀገር አዲስ አበባ ሄድ። ከዛ በኋላ እኔ ደግሞ የማሻገርበት መንገድ አለኝ። በቃ ለኮንፈረንስ የመጣ አገልጋይ ምንን ሲያገኘኝ ይህን ትንቢት ይናገራል። በተለያየ ሁኔታ የመጣም ሰው ለእኔም ተናገረኝ እግዚአብሔር። ከዚያ በኋላ የመጨረሻዋ ድምጽ ከባድ ስለሆነች ባትወጣ ታበላሻለህ አለኝ በአንድ እግዚአብሔር ሰው በኩል። በዚህ ጊዜ አዲስ አበባ መምጣት በጣም ከባድ ነበር። ምክንያቱም እንደመጣሁ ማገለግልበት ምገባበት ቦታ የለኝም። ስራም እዛ ነው።
አገልግሎቴም እዛ ነው። በዚህ ጊዜ በቃ እግዚአብሔር ድምጽ ሲያበዛ ለቤተ ክርስቲያን ተናገርኩ፣ ባርኩና ልቀቁኝ። ምክንያቱም እግዚአብሔር ያሳየኛል፣ ባሳየኝ መንገድ እንድሰራው ባርኩኝ አልኩኝ። ተሰበሰቡ፣ ተነጋገሩ። እቤት መጥተው ባለቤቴንም ጠየቋት፣ እንውጣ አለች። እግዚአብሔር ይባርካቸው፣ ባርከው ሸኙኝ። እግዚአብሔር ይባረክ። ከዛ ወደ አዲስ አበባ ስመጣ ግን ቀላል አልነበረም። መጣሁኝ። በቃ እቃ ጭኖ ለመምጣት እዚህ ያለውን ነገር ሴትን ለማድረግ በጣም ከባድ ነበር። እንደመጣሁ ደግሞ ነገሮችን አስተካክሎ ለመቀጠል በጣም አስቸጋሪ ነበር። አስታውሳለሁ፣ ምንም ገንዘብ አልነበረንም። እዚህ ስንገባ በኔጌቲቭ ነው የገባን። አንዲት እህት ለባለቤቴ $100 አበደረቻት፣ ብድር ነው። በዛች ብድር የቤት ኪራይ ተከፈለ። መጣን። ወሩ መፍጠን ጀመረ። ወሩ ደረሰ። ከየት ምን እናደርግ? አገልግሎት የሚጋብዘኝ እንኳን የሚያቀኝ ሰውም የለም። ከዛ በኋላ በጣም እየተቸገርኩና እየተጨነኩ እያለ የትም ስለማንሄድ ተኝተን እናረፍዳለን እና ብር የሚሰጠኝም አጣ። ምንም ቤት ኪራይ ደረሰ። የት ነው የምንወድቀው? እንዴት እንሆናለን? በዛ ላይ ደግሞ ባለቤቴ እርጉዝ መሆኗ ታወቀ። በጣም ትልቁ ያስደሰተን ነገር የእሷ እርጉዝ መሆኑ። እግዚአብሔር ይባረክ። ምክንያቱም ልጅ ጸልየናል፣ ቸኩለን ስለነበር ልጅ ለማግኘት። እሱ አጽናናን። ግን ባለቤቴ እርጉዝ ናት። እኔም ስራ አገልግሎት የለም ምን የለም። በጣም ስጨናነቅ በጣም አንድ ቀን ፍራሽ አወርደን ተኛን ታች እና ጠዋት ላይ ተኝተን አርፍደን እያለ አንድ ስልክ ተደወለና አባቴ ይፈልጋል አለኝ። አንድ ልጅ የቋንቋ ማሰልጠኛ ያለው ልጅ የእሱ አባት በጌታ አይደሉም። ከዛ በኋላ ሲሄድ ለምን የዚህ ቋንቋ ማሰልጠኛ ማናጀር አትሆንም አለኝ። እሺ እግዚአብሔር ዲግሪ የሰጠኝ የምን ቋንቋ? እንግሊዘኛ ነው። አዎ የእንግሊዘኛ ቋንቋ። እንግሊዘኛውስ እንዴት ነበር ያንተ? እንግሊዘኛ ዲግሪም ሳይኖረኝ ዲፕሎማም ሳይኖረኝ እንግሊዘኛ እግዚአብሔር ውስጥ የጨምሩ። አሜን። ምክንያቱም አስታውሳለሁ አንዴ ፓስተር ቸሪ የሚባል ከአሜሪካ ወደ ባህር ዳር መጥቶ በራሱ ኤሮፕሌን ነው በ2 ኢንጂን በጣም ሀብታም መጥቶ አንድ ትልቅ ሆቴል ውስጥ ስልጠና ተዘጋጅቶ እየተገለገልን እያለ እንግሊዘኛ የማትችሉ በዚህ መደዳ ሁኑ ተባለ። እንግሊዘኛ የምትችሉ በዚህ ሁኑ፣ በዚህ መደዳ ያለ ነው ሊተረጎምልን ማለት ነው። ስለዚህ እንግሊዘኛ ስለማልችል በዚህኛው መደዳ ሆንኩ። በጣም ተሰማኝ። ያኔ ትምህርት ላይ ነህ? ያን አይደለም። በጣም ተሰማኝና ጌታዊ ትረዳኛለህ፣ እንግሊዘኛ መቻል አለብኝ ብዬ ወሰንኩ። ከዛ በኋላ ስናገር ሰው እየሳቀብኝም እንግሊዘኛ መናገር ጀመርኩ፣ ማንበብ ጀመርኩ። ከዛ በአጭር ጊዜ ውስጥ እግዚአብሔር እንግሊዘኛን ውስጥ የጨመረ። አሜን። እግዚአብሔር ይባረክ። በትምህርት የመጣ አይደለም፣ እግዚአብሔር በውስጥ ያስቀመጠው ነው። So because the Lord has given me a global purpose and global vision. Amen. He put me a global language. Amen. Now I can preach, I can teach, I can prophesy. Amen. I can do whatever I like through English. This is not for me, but for the glory of the Lord. Amen. This is for the kingdom. This is for the global promotion. This is for the church's work. Hallelujah. Amen. Sometimes, even foreigners ask me, have you been in America? So how could you speak this English? The Lord put me inside. እግዚአብሔር ይባረክ። እና ምለው ምንድነው እግዚአብሔር በሰው ልጆች ህይወት ውስጥ አንድ ነገር ሊገልጥ ከፈለገ ያንን ነገር ማስፈጸሚያውንም አብሮ ይሰጣቸዋል። አሜን። ቪዥን ካለ ፕሮቪዥን አለ። ለቪዥን አንዳንድ ጊዜ ገንዘብ ብቻ ሳይሆን ቋንቋም ሊያስፈልግ ይችላል አይደለም? ፕሮቪዥን ማለት ደግሞ የቪዥን አጋዥ ማለት ነው። ከቪዥን በኋላ ኮንሽ ፕሮ መጣች። ፕሮቪዥን የቪዥን አጋዥ ነው የትኛውም አቅርቦትና እግዚአብሔር እንደዚህ አይነት ለቀቀው እና በጣም ጠቅሞኛል። ይገርምሻል እንደዚህ አንዳንድ እንቅስቃሴ ላይ ሲሆን እንደዚህ ጣልቃ ገብቼ ስራ እሰራበታለሁ እና ለቋንቋ ማሰልጠኛ ማናጀር ለምን አትሆንም አለኝ። እሺ አልኩ። ስንት ልክፈልህ? እኔ ደግሞ በጣም የጠራሁ መስሎኝ ብዙ መስሎኝ 5000 ብር የተጣራ አልኩት። እሺ ግባ አለ። ጥቂት ጊዜ በዛ ሁኔታ አለፍን። ከዚያ በኋላ ግን ስራ እየቀያየርኩ መስራት ጀመርኩ። አሜን።
ከሰኞ እስከ ዓርብ መስራት፣ ቅዳሜና እሁድ ማገልገል ጀመርኩ። እግዚአብሔር ይመስገን። ቸርች ራሱ ላይሰንስ ሳወጣ የኦሜጋ ግሎሪ ኢንተርናሽናል ቸርች ላይሰንስ ሳወጣ ላይሰንሱ ያለቀው እኔ ስራ ላይ ሆኜ እግዚአብሔር ይመስገን። እና በጣም ከ10 ዓመት በላይ ሰርቻለሁ። ስራ እየሰራው ነበር ማገለግለው። ግን አሁን ቸርች ፕላንት እያደረጉ በስፋት ለመንቀሳቀስ በሚፈለግበት ጊዜ ላይ አሁንም እየሰራሁ ቢባል አስቸጋሪ ስለሚሆን ነው ከአመት በፊት የለቀቁት። ሪሰንትሊ እንግዲህ አመት ነው ስራ ከለቀቁና እዚህ የመጣው በቃ እያገለገልኩ እያለ በኋላ እግዚአብሔር አንድ ነገር አለኝ። አሁን በራስህ ራእይ የምትንቀሳቀስበት ጊዜ ነው አለ። አንተ ለለየሁበት የምትንቀሳቀስበት ጊዜ ነው አለኝ። ትንታ ግሎባል ኢፌክት ሚኒስትሪ ብዬ ነበር የምንቀሳቀሰው። እሺ ምናምን ብዬ እያለ እግዚአብሔር ኦሜጋ ግሎሪ ነው የምትለው። ኦሜጋ ግሎሪ ለምን በመጨረሻው ዘመን ክብር ላይ ትንቀሳቀስልኛለህ አለ። እግዚአብሔር ይባረክ። አሜን። ምክንያቱም ዋናው መፈጸም አይደል? ዋናው መጨረስ እንኳን ብዙዎች በጥሩ ጀምረው ጥሩ አልፈጸሙም። ትልቁ ነገር ግን በጥሩ መጀመር ሳይሆን በጥሩ መጨረስ ነው። አሜን። ስለ መጥምቁ ዮሐንስ ጌታ ኢየሱስ ሲናገር ከሴት ከተወለዱ በሙሉ እሱን የሚያክል የለም አለ። አጨራረሱ ግን ጥሩ አይደለም። የሚመጣው አንተ ነው ወይስ ሌላ እንጠብቅ ነው ያለው። ትልቅ መባል አይደለም ዋናው ማለት ነው። ትልቅ ነቢይ መባል፣ ትልቅ ሐዋርያ መባል አይደለም። እግዚአብሔር በህይወታችን ላይ ሊሰራው ያለውን ነገር መጨረስ ነው ዋናው ነገር። እግዚአብሔር ይባረክ። ከዚያ በኋላ ሄጄ የፌዴራል ጉዳዮች ሚኒስቴር ላይሰንስ ሬጂስትሬሽን ጠየቁ። ከጥቂት ፕሮሰስ በኋላ ተፈቀደልኝ። እግዚአብሔር ይመስገን እየሰራ እንገኛለን። በጣም እግዚአብሔር ብዙ ታላላቅ ነገሮችን እያደረገ ነው። በጣም እግዚአብሔር ይመስገን። በመጨረሻው ዘመን እግዚአብሔር ክፍል በኃይል የሚገለጥበት ስለሆነ አንዳንዴ ሳገለግል እውነቴን ነው የምልሽ መላእክት ይገለጣል። እግዚአብሔር አሁን ወደ ትልቅ አጀንዳ እያሸጋገረኝ ነው። በሁሉም ኤሪያ ላይ እንዳገለግል በወጣቱም በህፃናትም በሴቶችም ዙሪያ ሴቶች ላይ በመጨረሻው ዘመን የሚገለጠው ክብር በጣም ኃይለኛ እና ሴቶችን አይወድም ሰይጣን ሴት ሲባል አይወድም። ገና መጀመሪያ ከሴቲቱ የሚወለደው ራስን ይቀጠቅጣል ተብሏል። ከሴቲቱ የተወለደው ነው ራስን እየቀጠቀጠው ያለ። አሁንም ከሴቶች የሚወለደው ጸጋና ራእይ ራሱን ስለሚቀጠቅጠው ሴቶች እንዲወልዱ አይፈልግም። ጸጋ እንዲገለጥ ክብር እንዲገለጥ በብዙ ነገር ተብትቦ ሊይዛቸው ይፈልጋል። በዚህ ራእይ ግን ብዙ ሴቶች እንደሚነሱና እንደሚታጠቁ እግዚአብሔር ነግሮኛል። አሁንም ከሴቶች የሚወለደው ጸጋና ቅባት ምድሪቱ ላይ የወጣውን ጨለማ ይገለብጠዋል። አሜን፣ ይገለብጠዋል። ይሄ ስለሆነ ህፃናትም ደግሞ በእግዚአብሔር ክብር እንዲያድጉ ህፃናትን ወደ እኔ ይመጡ ዘንድ አትከልክሏቸው ነው ያለው። ሌላ ቦታ እንከለክላለን፣ ወደ ጌታ ግን አንከለክልም። አሜን። ያ ነው አሁን ሰው የት መከልከል እንዳለበት ማወቅ አለበት። በብላቴኖች ላይም ትልቅ ስራ ለመስራት በብኩርና መንፈስ እንድንንቀሳቀስ። ዮሴፍ ከተሸጠ በኋላ እኮ ሮቤል መጥቶ አልነበረም እኮ ሮቤል መጥቶ እኮ ብላቴናው የለም እንግዲህ ወዴት እሄዳለሁ ብሎ አለቀሰ፣ ጮኸ። ለምን ከሌላው ይልቅ ሮቤል እንደዚህ ያደርገው ቢባል በኩር ነው፣ ስለ ብላቴናው ያገባዋል። እና አንዳንዴ ብዙ ጊዜ ሰዎች ስለ ልጅ ዴስቲኒ ሳይሆን በልጅ ስለሚመጣው በረከት ነው የሚያስቡት። እንደ ቂስ ማለት ነው። ቂስ አህያ ፍለጋ ልጁን አጣው እኮ በጣም በኋላ መጨነቅ ጀመረ። የልጅን ነገር እንዴት አደርጋለሁ ማለት ጀመረ። እንደዚህ እያለ ነው አባትህ አሉት። አህዮቹ ሲጥፉ ልጄን ነው ያሉ መጨረሻ ላይ። ኢየሱስ ጌታ ነው። ስለዚህ አሁን ከምንም ነገር በላይ ልጆቻችን በእግዚአብሔር ክብርና ኃይል እንድናሳድግ የብላቴናውን ፖዚሽን የሚያሳይ ራእይ አለ። ጌታ ኢየሱስ ክርስቶስ በ12 ዓመቱ ጠፍቶ ቤተ መቅደስ ነው የተገኘው። በዚህ ዘመን የ12 ዓመት ልጅ ቢጠፋ የት ነው የሚገኘው? እኔ ነግሬሻለሁ በ12 ዓመት የጣፍቼ እንዴት። አሁን ግን በ12 ዓመታቸው ልጆች ጠፍተው ቤተ መቅደስ እንዲገኙ በቃ ፕሌይ ስቴሽን ሳይሆን ቪዲዮ ቤት ሳይሆን ጫት ቤት በጣም አልባሌ ቦታ ሳይሆን ወደ መቅደስ ዴስቲኒ እንዲገባቸው ማለት ነው። ጠፍተህብን ሲሉት እነ ማርያም ምንድን ነው ያለው ኢየሱስ? አልጠፋሁም፣ መኖር መገኘት የሚገባኝ ቦታ በአባቴ ቤት ኖር ዘንድ እንዲገባኝ አታውቁምን? ዶንት ዩ ኖ ዳት አይ ሃቭ ቱ ቢ ኢን ማይ ፋዘርስ ቢዝነስ። እግዚአብሔር ይባረክ። እና በዚህ ሁሉ ጉዳይ ላይ እግዚአብሔር ብዙ ነገር እያስታጠቀን በቀጣይ በመጨረሻው የእግዚአብሔር ክብርና ኃይል ላይ በጣም ለመስራት እየተንቀሳቀስን ነው። አሜን አሜን። እስኪ ለዚህ ለአሁኑ ጄኔሬሽን ለዚህ ትውልድ በተለይ በወጣቱ ዙሪያ እንዳልከው ይሄን ፕሮግራም የሚከታተሉ ብዙ ወጣቶች አሉና እስኪ ለነሱ የምታስተላልፈው መልእክት ምንድነው? መልካም ምንድነው? በዚህ ዘመን ላይ ወጣቱ ብዙ ፕሬሸር አለበት። ኦኬ፣ በጣም ብዙ ፕሬሸር አለበት።
ምንድነው ግፊቱ ምንድነው? በዮሐንስ ወንጌል ምዕራፍ 5 ላይ አንድ ሰው በ38 ዓመት ሽባ የነበረ ሰው እንመለከታለን እና ጌታ ኢየሱስ ክርስቶስ ሲፈውሰው አልጋህን ተሸክመህ ሂድ ብሎ ቃል ሲያወጣበት ፈሪሳውያን ማህበረሰቡ አካባቢው ደግሞ እንደዚህ ብሎታል፣ አልጋህን ተሸክመህ ልትሄድ አትችልም፣ ሰንበት ነውና አልጋህን ልትሸከም አትችልም አሉት። ይህ ሰው ሁለት አዋጅ ወጣበት። አንደኛው አዳኙ ጌታ ኢየሱስ ክርስቶስ ያዘዘው ትእዛዝ ነው፣ ያዳነው አልጋህን ተሸክመህ ሂድ አለው። አካባቢው ደግሞ ያሉ ሰዎች ደግሞ ፈሪሳውያን ደግሞ የአይሁድ ደግሞ አካባቢው ያሉ ሰዎች ደግሞ አልጋህን ልትሸከም አልተፈቀደልህም ማለት። በዚህ ጊዜ ማንን ትእዛዝ ያድርግ? አሁንም ወጣቱ በእንደዚህ አይነት አጣብቂኝ ውስጥ ነው ያለው። እግዚአብሔር ወጣቱን ስለሚፈልግ የሚያዘው ትእዛዝ አለ። አልጋህን ተሸክመህ ሂድ፣ ማህበረሰቡን ተሸክመህ ሂድ፣ ቤተሰብህን ተሸክመህ ሂድ፣ ተንቀሳቀስ፣ የኔ የመንግስት ሞተር ሁን እያለ እግዚአብሔር ያወጣበት ትእዛዝ አለ። በግልባጩ ደግሞ አይ አልጋህን ልትሸከም አትችልም ወይም ኢየሱስ ያለው ልታደርግ አትችልም የሚለው ደግሞ ፕሬሸር አለ። የአካባቢ ሰው አለ። ይሄ ግሎባላይዜሽን የዚያ ኢፌክት አለ። ነገር ግን ማድረግ ያለበት አንድ ነገር ነው። ያ ሰው ምንድን ነው ያለው? ያዳነኝ እርሱ አልጋህን ተሸክመህ ሂድ ብሎኛል አለ። ያላዳናችሁኝ እናንተ ያዘዛችሁኝን አላደርግም፣ ያላዳናችሁኝ እናንተ ያላችሁኝን አላደርግም፣ ያዳነኝ እርሱ አልጋህን ተሸክመህ ሂድ ስላለኝ እሱን እሰማለሁ አለ። እግዚአብሔር ይባረክ። አሁንም ወጣቱ መስማት ያለበት የአዳኙን ትእዛዝ ነው። የፒር ፕሬሸር የወጣት የአቻ ግፊትን አይደለም፣ ማህበረሰቡ የሚያደርገውን አይደለም፣ ፊልሞች የሚነግሩትን አይደለም፣ በሶሻል ሚዲያ ላይ የሚለቀቀውን ግፊት አይደለም ማድረግ ያለበት የአዳኙን ትእዛዝ በኢየሱስ ስም ብላቴናው ማድረግ ይጀምራል። ይህን ቴሌካስት የምትመለከቱ ወጣት ወገኖች፣ ወዳጆች፣ ዓለም ምንም ነገር የላትም። በሶሻል ሚዲያ ላይ የሚተላለፈው በፌስቡክ፣ በትዊተር፣ በዌብሳይት ላይ የሚለቀቁ አፍራሽ ነገሮች ከጌታ ኢየሱስ ክርስቶስ ሊነጥሏችሁና ሊለዩአችሁ አይገባም። የአዳኙን ትእዛዝ በማድረግ በጌታ በኢየሱስ ክርስቶስም በእግዚአብሔር መንግስት ውስጥ ትገለጣላችሁ። በመጨረሻው ዘመን በሚገለጠው የእግዚአብሔር ጸጋ ቅባትና ብርታት ውስጥ ሞተር ሆናችሁ ትገለጣላችሁ። ምንም ነገር ዓለም ምንም ነገር የላትም። ስናገር ሰምታችኋል። በዓለም የከሰርኩትን ነገር ብዙ ዓመታት በዱርዬነት አሳልፌያለሁ። ሰይጣን መልካም አስመስሎ የሚያሳየው ነገር ውሸት ነው፣ ሞት ነው፣ ምንም ነገር የለውም። ዓለም እንደዚህ ናት እንደዚያ ብሎ ሰይጣን ቢነግራችሁ አትመኑት። የያዕቆብ ልጅ ዲና እንደዚህ ይላል እግዚአብሔር ቃል፣ የዚያን አገር ሴቶች ለማየት ወጣች ይላል። ምን የሚታይ ነገር አላችሁ? የዚያ አገር ሴቶች፣ የዚያ ዓለም ስርዓት፣ የዚያ አካባቢ ሁኔታ ምንም የሚታይ ነገር የለውም። የዚያን አገር ሴቶች ለማየት ወጥታ የደረሰባትን ታውቃላችሁ። ተደፈረች፣ ቤተሰቦቿ ሁሉ አላስፈላጊ ግጭት ውስጥ ከተተች፣ ክብሯን አጣች። የወጣችው ግን የዚያን ዓለም ሲስተም፣ የዚያን ዓለም እንትን ለማየት። ይቺ ዓለም የሚታይ ነገር የላትም። ውሸት ነው፣ ብልጭልጭነቷ ውሸት ነው። መደሰት መዝናናት የሚባለው ውሸት ነው። እኛ ግን የእግዚአብሔር ደስታ ኃይላችን ነው። በእግዚአብሔር መንግስት በእግዚአብሔር እንደሰታለን እንጂ በዓለም አንደሰትም። የእግዚአብሔር ቃል እንደዚህ ነው የሚለው፣ የዓለም ፍቅር በሱ ውስጥ ያለ የአብ ፍቅር የአባት ፍቅር በሱ ውስጥ የለም። ስለዚህ እኛ ግን የእግዚአብሔርን ፍቅር በውስጣችን እየሸሸግን በዚህ በመጨረሻው ዘመን የእግዚአብሔርን ክብር ለመግለጥ በጌታ በኢየሱስ ክርስቶስም ከዓለም ክብር ከዓለም ማታለል ተለይተን የእግዚአብሔርን ጸጋና ብቃት ወደኛ በማምጣት የመገለጥ ጊዜያችን ይሆንልናል። ስለዚህ ለወጣቶች እንደዚህ አይነት ምክር አለ። ሰይጣን ውሸታም፣ ዓለም ውሸቷን። ስለዚህ የሰይጣን ድምፅና የዓለምን ድምፅ መከተል ሳይሆን የአዳኙን ትእዛዝ በመከተል አልጋችን ተሸክመን እንድንንቀሳቀስ፣ የተሸከመን ማህበረሰብ እንድንሸከም፣ የሚወደንን ማህበረሰብ እንድንሸከም፣ ኃላፊነትን እንድንሸከም በጌታ በኢየሱስ ክርስቶስ ስም ዛሬ ነግራችኋለሁ። ለእግዚአብሔር ክብር ትሆናላችሁ። አሜን። እግዚአብሔር ይባረክ። እግዚአብሔር ይባርክ ሐዋርያ። አሜን። እግዚአብሔር ይባርክ። በእውነት በጣም አስገራሚ ምስክርነት ነው የሰጠን። እግዚአብሔር ይባረክ። ጌታ ካንተ ጋር እንደነበረ በብዙ መከራ ውስጥ እያለፍክ እንኳን እግዚአብሔር ካንተ ጋር እንደነበረ ነው እኔ ራሴ የተረዳሁት። አሁንም ጌታ ካንተ ጋር ነው። አሜን። አገልግሎትን ጀምረሃል። እስከ ፍጻሜው ደግሞ ጌታ እንደሚያደርስ አምናለሁ። አሜን። ጌታ ከዚህ ሰፋ ያለ አገልግሎት እንደምታገለግል ገና ሙሉ እምነት አለን። እግዚአብሔር ትዳርን፣ አገልግሎትን ሁሉ ያለ ሁሉ የተባረከ ይሁን። ይባርክልህ። አሜን። አሜን። እግዚአብሔር ይባርክሽ። አሜን። የፕሮግራማችን ተከታታዮች የዛሬውን ምስክርነት በዚህ ላይ እንፈጽማለን። እንግዲህ
በእውነት በዚህ ምስክርነት እንደተባረካችሁ እናምናለን። እግዚአብሔር መልካም ነው። በምንም መከራ ውስጥ ብታልፉ ከዛ በላይ ከመከራ በላይ የሆነውን እግዚአብሔርን ተመልከቱ። ከወንድማችን ጋር ያለ አምላክ ከእናንተም ጋር ነው። በምንም መከራ ውስጥ ብታልፉ በዛ ውስጥ እግዚአብሔር ይገለጣል በክብሩ። እግዚአብሔር ከእናንተ ጋር ነው። አትፍሩ። ጌታን ብቻ ጠብቁ። አሜን። ዘወትር አይኖቻችን ከእግዚአብሔር ጋር እንዲሆኑ የልባችን ሐሳብ ሁሉ ከእግዚአብሔር ጋር እንዲሆን እንጸልይ። እግዚአብሔር መልካም አምላክ ነው። ጌታ ከእናንተ ጋር ይሁን። የዛሬው ምስክርነት በዚህ ላይ እንፈጽማለን። በሚቀጥለው ሳምንት ደግሞ በሌላ ፕሮግራም እስከምንገናኝ ድረስ ደህና ሁኑ። በሩን ሳታንኳኳ ድምፅን ሳታሰማ በፍርሃት አዝኜ ከተቀመጥኩበት ወና ከሆነው ቤት ገብተህ ሰላም ላንተ ይሁን ብለህ የነገርከኝ የሞት ፍርሃቴን የደመሰስክልኝ የደስታን ነገር ልትነግረኝ መጣ። ሰላም በሕይወቴ ሞላ የሰላሜ ጠላት ታዲያ መቼ ያርፋል? አመድና ትቢያን ሁሌ ይበትናል። ሕይወቴ ቆዝማ ነፍሴ እጅግ አዝና ለመውደቅ ሳትደርስ ገና ሰላም ላንተ ይሁን ብለህ ትመጣለህ። የቆሰለ ልቤን ትፈውሰዋለህ። ከከበበኝ ሾክ ከቆንጥሩ መሃል በእጆች ይዘህ ጌታ ታሳልፈኛለህ። በወንዞቹ መሃል እኔ ጋር እንዳይሆን ጠላት ባይኑ ያያል። ያ የሞላ ባህር ከእግሬ ስር ይደርቃል። ጠላቴ ያየ ገና የሰላም አበባን ሕይወቴ ያብባል። ሰላም ያጣውን ሰው ሰላም ይጠራል። የናዝሬቱ ኢየሱስ ሰው ይረካብሃል። እፎይ ብሎ አድሮ ይውላል። እንቅፋት ቢመታ ሕይወቴ ብትደማ ተስፋዬን ጨርሼ ቢወጠኝ ጨለማ ብርሃንህን ለብሰ ሰላምን ይዘ ዛሬም ለዘላለም ትደግፈኛለህ። ዛሬም ትለኛለህ ኢየሱስ ሰላም ላንተ ይሁን። ነገም ትለኛለህ ኢየሱስ ሰላም ላንተ ይሁን። ሁሌም ትለኛለህ ኢየሱስ ሰላም ላንተ ይሁን።